ክብር ሁሉ ለእግዚአብሔር ይሁን። ዮሐንስ ራእይ ምዕራፍ 21 ላይ ከቁጥር 1 ጀምሮ እስከ 4 ድረስ ያለውን የምናነብ ይሆናል አብረን። አዲስ ሰማይና አዲስ ምድርን አየሁ። ፊተኛው ሰማይና ፊተኛይቱ ምድር አልፏልና ባህርም ወደፊት የለም ይላል አንድ ቁጥር። ይህ አንድ ቁጥር ላይ ያለው አሁን ያለንበትን የዓለምን ስርዓትን በሙሉ ይቀይራል። ይህ ስርዓት በሚዘረጋበት ጊዜ ጦርነት የለም፣ በሽታ የለም፣ በድንበር መጣላት የለም፣ የእርስ በርስ መነካከስ የለም። የዓለም ስርዓት ሁሉ ያበቃል። የተማረ የለም፣ ያልተማረ የለም፣ ባለጠጋ የለም፣ ድሃ የለም፣ ከተማ የለም፣ ገጠር የለም። ማንኛውም የዓለም ስርዓት አሰራሩ ያከትማል፣ ያቆማል። ምክንያቱም አዲስ ሰማይ ይዘረጋል፣ አዲስ ምድር ይዘረጋል። የፊተኛው ሰማይ አሁን ያለንበት ሰማይና አሁን ያለንበት ምድር ያልፋል። ቀጥሎ ያለው ክፍል ወሳኝ ክፍል ናት። ባህርም ወደፊት የለም ይላል። ባህር የሚባለው ነገር በሚጠፋበት ጊዜ ባህር ሲጠፋ የሚጠፉ ብዙ ነገሮች አሉ። ስለዚህ የሰው ስርዓትን በሙሉ ከሚያጠፉት አንዱ ምንድን ነው? ባህር መጥፋት ነው። ባህር ውሃ አለመኖር ብዙ ነገሮቹን በዚህ ምድር ላይ ስርዓቱን ያጠፋል። ዓለም በእግዚአብሔር እጅ ናት። አንዳንድ ስጋ ለባሾች ሰዎች ዓለም በራሳቸው እጅ እንዳለ አድርገው የሚቆጥሩት ሰዎች አሉ። የሰው ነፍስ በሙሉ በእነሱ እጅ እንዳለ አድርገው የሚቆጥሩ ሰዎች አሉ። ከዚሁ ከመንደራችን ከኢትዮጵያ ጀምሮ አፍሪካ፣ አውሮፓ፣ አሜሪካ፣ ሌሎች ሀያላን አገሮች የሚባሉ ሰዎች ሁሉ የሰው ነፍስ በእጃቸው እንዳለ አድርገው የሚቆጥሩት አሉ። ወዳጆቼ የሰው ልጅ ነፍስ በእግዚአብሔር እጅ ነው ያለው። ዓለማትን በሙሉ የሚቆጣጠረው የሚያኖረው እግዚአብሔር ነው። ስለዚህ ዓለም የምትኖሩ በእግዚአብሔር ፈቃድ ነው። ያለ እግዚአብሔር ፈቃድ ዓለም አትኖርም። ዓለም አሁን በመተረማመስ ያለው ዓለም፣ አንዱን በማስጨነቅ ያለው ዓለም፣ አንዱን ሰላም በማሳጣት ያለው ዓለም በእግዚአብሔር እጅ ናት። ስለዚህ በሕይወት ስትኖሩ እግዚአብሔርን ፍሩት፣ ለእግዚአብሔር ኑሩ፣ ሰውን አትበድሉ፣ ሰውን አትግደሉ፣ ሰውን አታማረሩ። እግዚአብሔር ዳኛ ነው። እግዚአብሔር ፈራጅ ነው። ስለዚህ የእግዚአብሔርን ኃያልነቱን ዛሬ እንደገና እደግመዋለሁ። ከቁጥር 2 ቅድስቲቱ ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናልን። እግዚአብሔር አምላክ ይሆናል።
ሌላ አማልክት በሙሉ ስራቸውን ያቆማሉ። ሌላ አማልክት በሙሉ ይጠፋሉ። የማያድኑ ናቸውና ሰዎች ዛሬ ያድናሉ እያሉ እየሰሙም እየተከተሉም እያመለኩም መስዋዕትም እያቀረቡ ይገኛሉ። ነገር ግን ከእግዚአብሔር በስተቀር አምላክ ሌላ የለም። ወደ ማያድናቸው አምላክ ከብዙ አቅጣጫ ሰዎች በዓለም ዙሪያ እየጮሁ እያመለኩ እየሰገዱ ሊኖሩ ይችላሉ። ግን እነሱ የሚያመልኩት አምላክ አይሰማቸውም። ጆሮ አላቸው፣ አይሰማቸውም። ዓይን አላቸው፣ አያዩዋቸውም። እግር አላቸው፣ አይራመዱም። እጅ አላቸው፣ አይዳስሱም። ጭንቅላት አላቸው፣ አያስቡም። አንደበት አላቸው፣ አይናገሩም። ጣዖታት ናቸው፣ የሰው እጅ ስራ ናቸው ይላል መጽሐፍ ቅዱስ። ስለዚህ አምላክ እግዚአብሔር ብቻ ነው። ምናልባት ተሳስታችሁ ወይም የሚያስተምሯችሁ የሃይማኖት መሪዎች አጣሟችሁ ከየው አምላክ ተለይታችሁ ለብቻችሁ የምትኖሩና ከሌሎች ከሰው እጅ ስራ አማልክት ጋር የምትኖሩ ፍጹምና ኃያል ወደ ሆነው ወደ አምላካችሁ ወደ እግዚአብሔር ወደ ፈጣሪያችሁ ተመለሱ። ፈጣሪው እግዚአብሔር አንድ ነው። መመለክም መሰገድም ያለበት እግዚአብሔር አንድ ብቻ ነው። ስለዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችሁ የመዳን ተስፋ ያላችሁ፣ አሁን ግን ያልሞታችሁ በሕይወት ያላችሁ ሥጋ ለባሾች ወደ እግዚአብሔር ተመለሱ። ከእግዚአብሔር በስተቀር ሌላ አምላክ የለም፣ አልነበረም፣ አይኖርም። ቁጥር 4 እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማው ይላል። እዚህ ክፍል ላይ ደግሞ የሰው ስቃይ ሁሉ ያበቃል። ሰው በምድር ላይ የሚሰቃይበት የራሱ ስቃይ አለው። እያንዳንዱ ሰው እንባ አለው። ሀብታም አይል፣ ድሃ አይል፣ ባለጠጋ አይል፣ ሁሉ እንባ አለው። ሰው ልጅ የሚጮህበት ጩኸት አለው። የሚሰቃይበት ስቃይ አለው። የሰው ልጆች በዚህ ስርዓት ውስጥ ያልፋሉ። ይህ ዓለም አቀፍ ስርዓት ነው። ሰው መሰቃየት፣ ሰው ማንባት፣ ሰው መጮህ፣ ሰው መሰቃየት ዓለም አቀፍ ስርዓት ነው። አንዳንድ ሰዎች የማይሰቃዩ መስሏቸው ከሆነ ይሰቃያሉ። የማይጮሁ መስሏቸው ከሆነ ይጮሃሉ። የማያለቅሱ መስሏቸው ከሆነ ያለቅሳሉ። ኤች ኤንድ ኤቭሪዋን ማንም ይሁን ማን ያለቅሳል፣ ይጮሃል፣ ይሰቃያል። የራሱ ስቃዩ የተለያየ ነው እንጂ ጩኸቱ የተለያየ ነው እንጂ የእንባ አይነቱ የተለያየ ነው እንጂ የማይጮህ የለም። አንዱ ያስጮሃል፣ አንዱ ይጮሃል። አንዱ ያስለቅሳል፣ አንዱ ያለቅሳል። አንዱ ይሰቃያል፣ አንዱ ያሰቃያል። በተራው ደግሞ ሌላው ይመጣና ያ ያሰቃየውን መልሶ ያሰቃያል። ያ ያስለቅሰውን መልሶ ያስለቅሳል። ያ ያስጮኸውን መልሶ ያስጮሃል። ዓለም እንደዚችው አንዱን ሲያስጮህ ሲያስለቅስ ሲያሰቃይ ይኖራል ኖሯልም። ግን መጽሐፍ ቅዱስ ምን ይላል? ይህ ስርዓት ያበቃል ይላል። ይህ ስርዓት ያቆማል ይላል። እግዚአብሔርን ብቻ አመልኩ፣ እግዚአብሔርን ብቻ ስገዱ። ዓለም በሙሉ ስርዓቷን ታቆማለች። የዓለም አካሄድ በሙሉ ይቆማል። ክብር ሁሉ ለእግዚአብሔር ይሁን። እኔ ወንድማችሁ ፕሮፌሰር ፓስተር በግዱ በቀለ ነኝ። በአፍሪካ የክርስትና ትምህርት አስተምሮ ተመራማሪ። ተባረኩ።